ኢትዮጵያ ያላት ፍላጎት ያው አግባብና የነበረ ፍላጎት ነው የነበረ ነው አዲስ ክስተት የላት የነበረ ነገር ነው የነበረ ነገሯን በተወሰነ ጊዜ አጣው ነበር ከዛ በኋላ ወደ ነበረው ነገሯ ልትመለስ ነው ስትመለስ የሚያስከፍላት ዋጋ እንዳለ እንደ ወታደር እናስባለን ኦፍ ኮርስ ነገር ግን ወደ ሻዕቢያ ደግሞ ስንሄድ ይሄ ሁሉ ጦስ ይሄ ሁሉ ኢትዮጵያ በእንደዚህ አይነት ህዝቦቿ ሀገሪቱ መሪዎቿም ኢቭን ለማሳደግ የሚታተሩ መሪዎቿ እኮ ስራ የሚፈቱበት ምክንያት በእንደዚህ አይነት የብጥብጥ ጦስ ነው የዛ ጥንስስ ባለቤት ደግሞ ሻዕቢያ ነው በደንብ ይታወቃል ግልጽ እኮ ነው ስለዚህ ኢትዮጵያ ወደ ነበረችበት መመለሷ አይቀሬ ነው ምክንያቱም ኢትዮጵያ ስለሆነች ማለት ነው ብዙ ትገፋለች ተገፍታ ታውቃለች ብዙ ተሞክራለች ተሞክራ ታውቃለች ብዙ ወራሪዎች ነበሯት ተወራ ታውቃለች ነገር ግን እነዛን ሁሉ ቀልብሳ እንደ ሀገር ቆማ ደግሞ አሳይታ ታውቃለች ኢትዮጵያ ያቺ ናት ለዚህ የተወሰነው ጊዜ ያዝናብ ያልፋል ቀጥሎ ደግሞ ወደ ዋና ክብሯ ስትመለስ የኢትዮጵያ ጉዳይ እውንና ህልው ይሆናል ብዬ ነው ማምነው እንደ ወታደር የሚያስከፍለው ዋጋ ለምንም ጥያቄ የለውም እንኳን አይደለም ወደ ነበርክበት ለመመለስ ወደ ክብር ለመመለስ አይደለም ተዋርደን ተበትነን እንኳን ለማኝ ለመሆን እኮ ዋጋ ከፍለናል እኮ ከኤርትራ ጫፍ አዲስ አበባ እስክንገባ ድረስ እኮ እየሞትን ነው የገባነው ዋጋ ከፍለን ነው የገባነው አስበዋል ያ ሁሉ መሳሪያ በኢትዮጵያ አንጡራ ሀብት የተገዛ መሳሪያ አሁን ከሌኖ መሳሪያው በየ ስሙን አልጠራልህም የሌለን ነገር አልነበረም ያንን ሁሉ አራግፈን ስንመጣ እኮ ከስረን ነው የመጣነው ዋጋ ተከፍሏል ለማጣትም ዋጋ ተከፍሏል ለማግኘት ደግሞ ብዙ ልንከፍል እንችላለን ግን ማግኘት ነው በማግኘት ይካካሳል ኪሳራ በምን ይካካሳል አይ 27 ዓመት ሙሉ ይከሰረች የኖረች ሀገር ዛሬ ላይ ደግሞ ወደ ነበረችበት ስትመለስ የሚፈልገውን ዋጋ ከፍላ ማትረፍ መቻል አለባት ለዚህ ነው ትውልድ የሚቀጥለው ከዛ በኋላ ነው ክብር የሚመለሰው